በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኦ ሎጎስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስምህን ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ አለማመን ይራቅ። ቁጣ በስምህ ጸጥ ይበል፣ ቅንዓት ምክንያት ይጣ። መርዝ ያለባቸው የምድር ፍጥረታት ሁሉ በስምህ ይበተኑ። አንተ ግን አምላካችን ነህና ሕያው ስምህ፣ ቅዱስ ስምህ፣ ዘላለማዊው ስምህ ከምድር እስከ አርያም የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ልጆች፣ የእናታችን የእመቤታችን የድንግል ማርያም ወዳጆች ሁላችሁ እንዴት ሰነበታችሁ? እንዴት አመሻችሁ? ለባርነት እንኳን የማንጠቅም ሆነን ሳለ በልጅነት ክብር ያከበረን፣ ሞትና ርኩሰት ከተሞላቸው ዓለም ለይቶ በመቅደሱ የሰበሰበን፣ ዛሬም ስሙን ጠርተን የማንጠግብለት በነፍሳችን እየተወራረደን የምናመልከው ጌታ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ብሩክ ይሁን። በዚህ ምሽት ከእግዚአብሔር ጋር የምንሆንበት የትምህርታችን ርዕስ በዚህ ሌሊት ማምለጥ ይሆናል የሚል ነው። በዚህ ሌሊት ማምለጥ ይሆናል። በዚህ ሌሊት በሉ እስኪ፣ በዚህ ሌሊት ማምለጥ ይሆናል። እንግዲህ በዚህ ነው አብረን የምንቆየው። እግዚአብሔር ይረዳናል ብዬ ተስፋ አደርጋለሁ። እግዚአብሔር በዚህ በምንሰማው ቃል ውስጥ የእውነት ማምለጥ ያደርግልን። ምናልባት ይህንን ትምህርት ስትሰሙ እንደ ወንጌል ቃል ብቻ እንዳትቆጥሩ ታሳስባችኋለሁ። ጸሎትም ጭምር ነው። በዚህ ቃል መንፈስ ቅዱስ ለልባችን ያለውን ሐሳቡን ሲልክ አሜን ያሉ ሁሉ ያመልጣል። እግዚአብሔር አምላካችን በዚህ መለኮታዊ ቃል ውስጥ ለልጆቹ ማምለጥ እንዲያደርግላቸው ቅዱስ ፍቃዱ ይሁንልን። ለትምህርታችን መነሻ የሆነንን የእግዚአብሔርን ቃል ያገኘንበት የመጽሐፍ ቅዱስ ክፍል በመዝሙር 123 ከቁጥር 1 ጀምሮ ያለው ቃል ሲሆን የትምህርቱ መሰረታዊ ዓላማ ማምለጥና ማምለጥ ብቻ ነው። መዝሙረኛው ዳዊት በመዝሙር 123 ቁጥር 1 ላይ እግዚአብሔር ከኛ ጋር ባይሆን፣ እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን፣ ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን ላይ በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር፣ ውሃም ባሰጠመን ነበር። በነፍሳችን ላይ የጎርፍ ውሃ ባለፈ ነበር። ለጥርሳቸው ንክሻ አላደረገን። እግዚአብሔር ይባረክ ካለ በኋላ ወጥመድ ተሰበረ፣ እኛም አመለጥን ይላል። ወጥመድ ተሰበረ፣ እኛም አመለጥን። ካመንን በዚህ ሌሊት በዚህ ምሽት ማምለጥ ይሆንልናል። አትጠራጠሩ። ጸሎት ጭምር ነው ብያችኋለሁ። ብናምን ለሁላችን ማምለጥ ይሆንልናል። በዚህ ሰዓት የአፍሪካን በረሃ በእግራቸው የሚያቋርጡ ድንበር ተሻግረው ወንዝ ተሻግረው
ወደማያውቁት ምድር የሚገሰግሱ ብዙ አፍሪካውያን ወገኖቻችን አሉ። ጉባኤው ይጸልይ፣ ለነሱ ሁሉ ዛሬ ማምለጥ ይሆንላቸው። ምናልባትም በየሆስፒታሉ ያሉ የሚወጡት ኪኒን፣ የሚጠጡት ሽሮፕ ፈውስ አልሆንላቸው ብሎ ምናልባት የሞት ቀጠሮ ተሰጥቷቸው እችን ሌሊት እንጂ ነገር እንኳን አያትም ለተባሉ ለነሱ ጉባኤው ይጸልይ፣ በዚህ ሌሊት ማምለጥ ይሆንላቸው። በልዩ ልዩ ስፍራ ያሉ በመናፍስት እስራት ውስጥ ያሉ አሁን በየጸበሉ፣ አሁን በየፈውስ ቦታው፣ አሁን በየሆስፒታሉ በሰንሰለት የታሰሩ ደግሞም ጥፋት ለሞት የሚፈልጋቸው እችን ሌሊት አይሻገሩ ለተባሉ ለነሱ ማምለጥ ይሆንላቸው፣ መውጣት ይሆንላቸው። ምናልባትም በዚህች ከተማ ውስጥ ያለ የጠላት ምሽግ ካለ አሁን ከባህር የሚወነጨፉ አየር ላይ የሚንቀሳቀሱ በየብስ ላይ የሚመላለሱ እኛ የማናያቸው ረቂቃን እርኩሳን መናፍስት ለጥፋትና ለእርኩሰት ሲጣደፉ እግዚአብሔር አምላካችን ባሉበት ያስቀራቸው። በዚህ አስተምሮ ውስጥ ምናልባት ሌሊት የሚለውን ቃል በሁለት ከፍለን ልናየው እንችላለን። መጀመሪያው ከፀሐይ መግቢያ እስከ ፀሐይ መውጫ ያለውን የጊዜ ስርዓት ይሄን ልኬት ነው ሌሊት የምንለው። ሁለተኛው ሌሊት የምንለው አሉታዊ አስተሳሰቦችንና በጎ ያልሆኑ ከበባዎችን ጨለምተኝነትን ነው፣ ደስ የማያሰኘውን ስሜት ነው ሌሊት የምንለው። እግዚአብሔር ደግሞ አስመልጣችኋለሁ የሚለው ከዚህ ስርዓት ነው። ከሰማይ በታች ባለው የህይወት ዘመናችን በተለይ በክርስትና አስተሳሰብ ለምንኖር ለኛ ቀን የሚለው ቃል የብርሃን ልጆች መገለጫ የጊዜ ልኬት ሆኖ ሲነገር፣ ሌሊት የሚለው ቃል ደግሞ ከጥፋትና ከውድቀት ልጆች የሽንፈት አስተሳሰብ ጋር ተያይዞ የሚነገር ቃል። ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ላይ ወንድሞች ሆይ ስለ ዘመናትና ስለ ወራት ጠንቅቃችሁ እንድታውቁ እወዳለሁ ይላል። ስለዚህ አሁን ባለንበት ሁኔታ ውስጥ ሌሊት የምንለው የትኛውን ነገር እንደሆነ ከትምህርታችን አስቀድሞ እንድታውቁና እንድትረዱት እፈልጋለሁ። በሌላ በኩል በቀንና በብርሃን እግዚአብሔር አምላካችን ሲመሰል፣ ሌሊትና ጨለማ የሚለውን ክፍል ደግሞ ዲያብሎስና ሰራዊቱ ይዘውታል። ስለዚህ እግዚአብሔር አስመልጣችኋለሁ ሲል ከጠላታችንም እጅ ነው ማለት ነው። ጠላታችን የምንለው ደግሞ እሱ አንዱ ጠላታችን ከፍጥረቱ ጀምሮ እስከዚህች ሰዓትና ቀን ድረስ በጎ ማሰብ የማይሆንለት ሰይጣን ነው። እግዚአብሔር ይገስጸው። በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን ካለ በኋላ እውነትንም አናደርግም። ነገር ግን እሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት ይሆንልናል ይላል። በዮሐንስ ወንጌል ምዕራፍ 12 ቁጥር 36 ላይ ደግሞ የብርሃን ልጆች እንድትሆኑ ብርሃን ሳላችሁ በብርሃኑ እመኑ ይላል። እናምናለን፣ በአብ እናምናለን፣
በወልድም እናምናለን፣ በመንፈስ ቅዱስም እናምናለን። ስለዚህ ከብርሃን ተገኝተናል፣ የብርሃን ልጆች ነን። አንዳንድ ጊዜ ግን በሕይወታችን ጨለማ ይመጣል። አንዳንድ ጊዜ በሕይወታችን ሌሊት ድንገት ይደርሳል። እግዚአብሔር ደግሞ ታማኝ ነው። በሌሊትም ቢሆን ማምለጥ ይሆንላችኋል እያለ ነው። እስኪ ማምለጥ ለቤቴ፣ ለኔ፣ ለሕይወቴ ይሁንልኝ የምትሉ እጃችሁን ከፍ አድርጉ። ማምለጥ ከምንድን ነው የማመልጠው እንዳትሉ፣ በትምህርቱ መጨረሻ ላይ እግዚአብሔር ካልጠበቃችሁትና ካላሰባችሁት ነገር ሲያስመልጣችሁ ታያላችሁ። አፋችሁን ከፍታችሁ አሜን ትላላችሁ። ማምለጥ ይሁንላችሁ። ይሄ ትምህርት በግልጽ እንዲገባ በዚህ ርዕስ ውስጥ ከጊዜውም አንጻር 3 አጫጭር የመጽሐፍ ቅዱስ ታሪኮችን ብቻ እናያለን። በዚህ ሌሊት ማምለጥ ይሆናል። መጀመሪያ የምንመለከተው ታሪክ በኦሪት ዘጸአት ምዕራፍ 12 ቁጥር 1 ላይ ተጽፎ የሚገኘውን ታሪክ። በዚህ ምዕራፍና ቁጥር ላይ የምታገኙት ታሪክ እግዚአብሔር በቅዱሳት መጻሕፍት የበኩር ልጄ ያለው በቁልምጫ ንግግር ይሹሩን እያለ የሚጠራው ከታናሽነቱ ዘመን ጀምሮ አባት የልጁን ጣት ይዞ ዳዴ ያስተምረው እንደነበረ እንዲሁ እጁን ይዞ በምድረ በዳ የመራው የያዕቆብን ልጆች ታሪክ ሁላችሁ ታውቃላችሁ። እስራኤል ለ430 ዘመን በግብፅ ባሪያ ነበር። የባርነቱ ታሪክ በመዝገብ ተጽፏል። የ430ውን ዘመን የባርነት ቀንበር ግን እግዚአብሔር ሰበረለት። የነሐሱን መወርወሪያ ቆረጠው። ሙሴን አስነስቶ ሕዝቡን ከፈርዖንና ከፈርዖናውያን ቤት ነፃ የሚያወጣበትን ሁነኛ ዘዴ ዘየደ። በግብፅ 9 የሚገርሙ ድንቆች ተደረጉ። 10ኛ ላይ ግን አሁን በትምህርታችን ውስጥ የምናየው ለዚህ ለመረጥነው ርዕስ አይነተኛ ምሳሌ የሚሆነንን ይህን ታሪክ እግዚአብሔር በግብፅ ምድር አከናወነ። ታሪኩ እንዲህ ነው። የእስራኤል ልጆች የመጨረሻ ቆይታቸውን በግብፅ አድርገው እግራቸውን ነቅለው የሚወጡበትን 10ኛ ታምር የመጨረሻው ምልክት እግዚአብሔር በግብፅ አደረገ። እንዲህ ሆነ ይላል። በዚያን ቀን ሌሊት እግዚአብሔር ሙሴን እንዲህ አለ። ይሄ ሌሊት በግብፅ ምድር ላይ ለእናንተ የመጨረሻ ሌሊት ይሆናል አላቸው። ደስ የሚልና የሚያሳርፍ ቃል ነው። ቀንበር ለከበደው ሕዝብ፣ ጭቃና ጦብ መሸከም ላደከመው ሕዝብ፣ እየተናቀና እየተሰደበ ለማያውቃቸው ለባዕዳን ስራ እየሰራ ለሚኖር ሕዝብ ይሄ ምስራች፣ ይሄ ሌሊት ለእናንተ የመጨረሻው ይሆናል። መላኬን በግብፅ መንደር ልከዋል። የግብፃውያንን ቤት ሁሉ በሰይፍ ይመታዋል። ግብፃውያን በዚህ ሌሊት የበኩር ልጆቻቸውን ያጣሉ። ምናልባት ግን መላኬ የግብፅን መንደር ሲያቋርጥ እናንተንም ተቀላቅሎ እንዳይመታችሁ በእናንተና በእኔ መካከል ምልክት አኑሩ። የ1 ዓመት ጠቦት ሁላችሁም ውሰዱ። ጠቦቱን እረዱት። ስጋውን ጠብሳችሁ ብሉ። የጠቦቱን ደም ግን በሮቻችሁንና መስኮቶቻችሁን አስውቡበት አላቸው። እስራኤል
እግዚአብሔር እንዳዘዛቸው አንዳንድ በግ በየድንኳናቸው አረዱ። ያረዱትን በግ ደም በሮቻቸውንና መስኮቶቻቸውን ቀቡ። የበጉን ሥጋ ደግሞ ጠብሰው በሉ። ሲበሉ ከዚህ በፊት በነበረው የአመጋገብ ስርዓት አይደለም እንዲበሉ የታዘዙት። ከዛ በፊት ሰው ምግብ ሲበላ ዝናሩን ፈቶ መታጠቂያውን አላልቶ ወንበር ዘርግቶ ተዝናንቶ ነው ምግብ የሚበላው። ዛሬ ግን ልዩ ስርዓት አርጎ አለ። ወገባችሁን ታጥቃችሁ ጫማችሁን ተጫምታችሁ በትራችሁን ጨብጣችሁ እየቸኮላችሁ እየተጣደፋችሁ ትበሉታላችሁ አለ። ይህን ታደርጋላችሁ። እግዚአብሔር እንዳላቸው እስራኤል አደረጉ። የበጉን ሥጋ ጠብሰው በሉ። የበጉን ደም ደግሞ በሮቻቸውን መስኮቶቻቸውን ቀብተው መጠባበቅ ጀመሩ። እኩለ ሌሊት ላይ እግዚአብሔር እንዳለ በግብፅ መንደር የጌታ መልአክ አለፈ። የበጉ ደም ያለበትን ቤት ሁሉ ዘለለው። ሞት ይዝለለ። የበጉ ደም የሌለበትን ቤት ደግሞ በሰይፍ መታው። ግብፃውያን በዛ ሌሊት የመጀመሪያ ልጆቻቸውን አጡ። በግብፅ ምድር ታላቅ የሆነ ጩኸት ሆነ። እስከ ዛሬ ተሰምቶ የማይታወቅ ለቅሶ ሆነ። ሁሉም በየቤቱ ሬሳ ይዞ ማልቀስ ጀመረ። ፈርዖንን ከእንቅልፉ ያነቃው የሕዝቡ ጩኸት ነው። ምን ሆናችኋል አላቸው። ሁሉም ቤት ሬሳ ነበረ። ይህን እነዚህ ዕብራውያን አደረጉብን። ምን እስኪያደርጉን ነው የምትጠብቀው? ለምን አትለቃቸው? ሰበቡ እኮ ሕዝቤን ልቀቅ ነበር። ለምን አትለቃቸው? ለምን አይሄዱ? ልጆቻቸው ሞቱ፣ ነገ እኛ ልንጠፋ አይደለም ወይ ብለው ፈርዖን ላይ ጮኹበት። የሚገርም ነው። ፈርዖን በሌሊት ሙሴና አሮንን ወደ እኔ ኑ አላቸው። የሚገርም ሌሊት ነው። ከዛ በፊት በሌሊት ቢሮአቸው የማይገቡ የግብፅ ሚኒስትሮች ሁሉ ዛሬ ታዘዋል፣ ሌሊት ቢሮ ገብተዋል። ከዛ በፊት የድሃውን ድምፅ የማይሰሙት ቱጃር ባለስልጣናት ዛሬ የግድ ጉዳይ ላይ ሆኑ። እግዚአብሔር ይህን ቀን አመጣ። አሮንና ሙሴ ተጠርተው ገቡ። ፈርዖን ምን አላቸው? ምድሬን ለቃችሁ ውጡ አላቸው። እንደ ትላንት እኮ እግዚአብሔር ሕዝቤን ልቀቅ ይልሃል ሲባል እግዚአብሔር ማን ነው? እግዚአብሔርንም አልሆቅም እስራኤልንም አልለቅም የሚል ወደረኛ ነበር። ዛሬ ምድሬን ለቃችሁ ውጡ አላቸው። ሙሴ ዝም ብሎ መውጣት የለም ማለት ለሕዝቡ ደሞዛቸውን ክፈላቸው። የሚገርም ነው። ከግብፅ ሲወጡ ከግማሽ ሚሊዮን በላይ ይሆናል ቁጥራቸው። ወደ 500,000 ገደማ ይደርሳሉ። ለነዚህ ሁሉ ደሞዝ ክፈል። የ430ውን ዘመን እያንዳንዷን ቀን ላባቸውን አስብና ክፈላቸው። እግዚአብሔር መጥቷል። የማንም ወዝ የማንም ጉልበት የማይበላበት የድሃው ገንዘብ ተበልቶ የማይቀርበት ቀን ነው። ይሄ ክፈላቸው አለው። በምን ልክፈላቸው አለ ፈርዖን። በወርቅ ክፈላቸው አለ ሙሴ። በምን ክፈላቸው? የሚገርም ነው። እግዚአብሔር ቀን ሲያመጣ ጭቃ የተሸከመው ትውልድ፣ ጡብ የተሸከመው ትውልድ ጭቃውን ይተውና ወርቅ ማስመዘን ይጀምራል። እግዚአብሔር ይሄ ነው። እግዚአብሔር ይሄ ነው። ክፈላቸው አለው። አሁን በሌሊት ቢሮ ገብቶ ሳይወድ በግዱ የወርቅ ሚዛን ደርድሮ ለዛ ሁሉ እስራኤላዊ በሌሊት ወርቅ መመዘን ጀመረ። ይህን ያደረገ ማን ነው? ማን ነው ይህን ያደረገ? እግዚአብሔር ነው። ወደኋላ ስትመለሱ በጉን አርዳችሁ ጠብሳችሁ ብሉ ብሏቸዋል። ስርዓቱ ልዩ። ጫማችሁን ተጫምታችሁ ወገባችሁን አስራችሁ
በትራችሁን ጨብጣችሁ ነው ያላቸው። የሚገርም ነው። በመጽሐፍ ቅዱስ ውስጥ ወገብ መታጠቅ የንጽህና ምልክት ነው ተብሏል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ እንግዲህ የልቦናችሁን ወገብ ታጥቃችሁ ይላል። ጫማ መጫማት የወንጌልና የምግባር ምልክት ነው ተብሏል። ኤፌሶን 6 ቁጥር 14 ጀምሮ ተመልከቱ። እንግዲህ በሰላም ወንጌል በመዘጋጀት እግሮቻችሁ እነዛን የምስራቾች ተጫምተው ይቁሙ ብሏል። ያረዱት በግ በትራችሁን ጨብጣችሁ ብሉት ተብሏል። ነገረ መስቀሉን እያስባችሁ እየቸኮላችሁ ብሉት። የሚገርም ነው። ያረዱት በግ ደሙ ምልክት ሆኖ ሞት ወደ ቤታቸው እንዳይገባ አስመልጧቸዋል። ይሄ በሐዲስ ኪዳን ለኔና ለናንተ ለእስራኤል ዘነፍስ አይነተኛ ምሳሌ የዓለምን ኃጢአት ሁሉ የሚያስወግደው የእግዚአብሔር በግ ክርስቶስ እሱ ነው። የኔና የናንተ የፋሲካ በግ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷል ነው የሚለው። ማን ታርዷል? ክርስቶስ ታርዷል። ስለዚህ ለኔና ለናንተ ግብፅ አይደለም ራስ ምታታችን፣ ለኔና ለናንተ ፈርዖን አይደለም ጭንቀታችን፣ ለኔና ለናንተ ራስ ምታት ኃጢአት፣ ለኔና ለናንተ ራስ ምታት የዓለም ምኞት የሥጋ ፈቃድ ነው። የኔና የናንተ ፈርዖን አሳዳጃችን ዲያብሎስ። ግን የእስራኤል ልጆች የፋሲካውን በግ አርደው ደሙን ረጭተው እንደዳኑ ለኔና ለናንተም ድህነት ሆኖልናል። ድህነታችን ከተፈጸመ 2000 ዓመት አልፎታል። ክብር ለታረደው በግ ይሁን። እርሱ ደሙን ረጭቶ አድኖናል። ስለዚህ በእኛና በሞት መካከል ምልክት አለ። ምልክቱ የክርስቶስ ደም ነው። ይህም ተቀብተናል። ሞት ወደ ቤታችን አይገባም። ሞት ወደ ሕይወታችን አይገባም። ምንም ስልጣን የለው። በዛ ሌሊት የእስራኤል ልጆች ወርቅ ተመዝኖላቸው ጭቃና ጡባቸውን ጥለው ነቅለው ለአንዴም ለመጨረሻም ጊዜ የግብፅን መንደር ለቀው ወጡ። ማን ስለረዳቸው? ማን ስለረዳቸው? እግዚአብሔር። ይሄ ነው። ክፈላቸው አለው ፈርዖን። ሙሴ ክፈላቸው። በምን ልክፈላቸው? በወርቅ። እግዚአብሔር አስከፍሎ ጭቃ አስጥሎ ወርቅ አሸክሞ ነው እስራኤል እንዲያመልጥ ያደረገው። ዛሬ በዚህ ሌሊት ማምለጥ ይሆናል። እንኳን ደህና መጡ። እኛው ነን ይሻም ዲኮሮች። ይሻም ዲኮር ዝግጅቶ ሁሉ ያማረ የሰመረ እንዲሆንሎ ከተሟላ የምክር አገልግሎት ጋር ሰርክ እንደሚያገለግሉ ያውቃሉ? ይሻም ዲኮር ዳግም ሰርግን የሚያስመኘው የሙሽራ ቬሎችን፣ የሚዜ አልባሳት፣ ለመልስ የሚሆኑ የሀገር ባህል አልባሳት፣ የቪዲዮ ቀረጻና የፎቶግራፍ አገልግሎቶችን እንደ ምርጫው ያገኛሉ። ይሻም ዲኮር አድራሻ 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ ህንጻ አንደኛ ፎቅ ላይ 0911 66 2393 0112 79 1924 ሃሎ ይበሉን። ይሻም ዲኮር። ቤትዎን አንጸው አሊያም ገንብተው የማስዋቢያው ነገር አሳስቦታል? አይጨነቁ። ዋጋ የደቻሳ አስመጪ የእርሶን ስጋት ለመቅረፍ ዕውቅ የሆነው የመጸዳጃ ቤት መቀመጫዎች፣ የባኞ ቤት ዕቃዎችና የእጅ መታጠቢያዎችን ከሙሉ ቅያሬዎቻቸው ጋር የተሟላ ዲዛይን ያላቸውን ሴራሚክሶችን ከተለያዩ ሀገራት እያስመጣ በተመጣጣኝ ዋጋ በማዘጋጀትና ከተሟላ የትራንስፖርት አገልግሎት ጋር ኑ እየጠበቅኖት ነው ይሎታል። ዋጋ የደቻሳ አስመጪ ዘወትር በስራ ሰዓት ጃክሮስ ፊት ለፊት ኢቢኤም ህንጻ ብቅ ይበሉ። ስልካችን 0911 656560 አሊያም 525892 ዋጋ የደቻሳ አስመጪ።
እግዚአብሔር ከኛ ጋር ባይሆን ጠላት ምንኛ በናቀን፣ ግን ሁሉም በጊዜው አልፏል ቸርነቱ ሲጠብቀን። እግዚአብሔር ከኛ ጋር ባይሆን ጠላት ምንኛ በናቀን፣ ግን ሁሉም በጊዜው አልፏል ቸርነቱ ሲጠብቀን። የነሐሱ መዝጊያ ብረቱን ባይቆርጠው በራሱ ችሎታ ማን ነበር ሚያመልጠው? ግን ሁሉም አለፈ ቀስ እያለ ነጋ። ለካስ ወድቆ አይወድቅም አንተን የተጠጋ፣ ለካስ ወድቆ አይወድቅም አንተን የተጠጋ። እግዚአብሔር ከኛ ጋር ባይሆን ጠላት ምንኛ በናቀን፣ ግን ሁሉም በጊዜው አልፏል ቸርነቱ ሲጠብቀን። ያሻግራል ሲሉን ሰምተናል በዝና፣ ሌሊት በአምደ ብርሃን ቀኑን በደመና። ዛሬ ግን ተገልጧል ማዳኑ በላዬ፣ ወዳጄ እለዋለሁ ባለውለታዬ፣ ወዳጄ እለዋለሁ ባለውለታዬ። እግዚአብሔር ከኛ ጋር ባይሆን ጠላት ምንኛ በናቀን፣ ግን ሁሉም በጊዜው አልፏል ቸርነቱ ሲጠብቀን። ጸጉራችን ተላይቶ ናዝራዊነታችን ጭፍራው ያፏት ነግሶ በላያችን። እግዚአብሔር ሲያስበን ጉልበታም ሆነናል፣ ምሰሶን ይዘን ጠላትን ፈይተናል፣ ምሰሶን ይዘን ጠላትን ፈይተናል። እግዚአብሔር ከኛ ጋር ባይሆን ጠላት ምንኛ በናቀን፣ ግን ሁሉም በጊዜው አልፏል ቸርነቱ ሲጠብቀን። አይችሉም እያለ ይፎክራል ጠላት፣ አሳላፊው ንጉሥ የት ሄዶ የኛ አባት? የማይወጣውን ወጣነው ታግሰን፣ እልል እንላለን ከሱ ጋር ነግሰን፣ እልል እንላለን ከሱ ጋር ነግሰን። እግዚአብሔር ከኛ ጋር ባይሆን ጠላት ምንኛ በናቀን፣ ግን ሁሉም በጊዜው አልፏል ቸርነቱ ሲጠብቀን። ጌታ ሆይ አንተ ከኛ ጋር ስለሆንክ የሆነው ሁሉ ባንተ ሆነ። ክብርና ምስጋና አምልኮትና ውዳሴ ላንተ ይሁን ለዘለዓለሙ አሜን።